አባሁኑ ሰዓት ትላንት የተሰበሩ ዛሬም በተሰበሩበት ያሉ ድጋሚ ለማንሰራራት ራሳቸውን ፈልገው ለማግኘት በሚያደርጉት ጥረት ላይ ትልቅ በደል እየደረሰባቸው ላሉ ለቅማንት ህዝቦች ላገው ህዝቦችና ለወሎ ለከሚሴ ህዝቦች በጋራ ኢትዮጵያውያን ብሔር ብሔረሰቦች ጭቆናን የማይወድ በራሱ ላይ እንዲሆንበት የማይፈልገው ሌሎች ላይ ሲሆን ቁጭ ብሎ ማየት የማይፈልግ ሁሉ ድምጽ ሊሆናቸው ይገባል ብያለሁ። በመጀመሪያ ደረጃ አማራ አልተሰበርኩም ይላል። አማራ አላለም። በነገራችን ላይ ሳይጠሩሽ አቤት ሳይልኩሽ ወዴት ሆነና ነገሩ ያማራ ነገር ኦቦሽ መልስ የተናገረው ሁላችንም እንደምናቀው ነፍጠኛ ነው። ነፍጠኛ ደግሞ ባጺዎች ዘመን የገዢ መደቡ ስም ነው። የገዢ መደቡ ስም ነው። ነፍጠኛ የሚባል ብሔር የለም። ዛሬ ነው አማራ ነፍጠኛ ማለት እኔ ነኝ ብሎ ነፍጠኛ ሲወቀስ ወጥቶ የሚንጫጫው። በመጀመሪያ ደረጃ ነፍጠኛ ሲባል ወጥተው ይቅርታ ይጠይቅ ነፍጠኛ ብሎ አማራን ሰድቧል ብለው የሚናገሩ ሰዎች እስከ ዛሬ ድረስ ወያኔ እኔንም ጨምሮ ወያኔ ስንል ኖረናል። ታዲያ ወያኔ ማለት የትግራይ ህዝብ ከሆነ የትግራይን ህዝብ ሁላችንም ይቅርታ መጠየቅ አለብን ማለት ነው። ዛሬ ነፍጠኛ ብሎ ተናግሯልና የአማራን ህዝብ ይቅርታ መጠየቅ አለበት ነፍጠኛ ማለት አማራ ነው በሚል ትርክት ነው የተነሱት። ባይዘው የነፍጠኛን ስርዓት ዛሬም ትላንትም ሲደግፍ የነበረው አማራ ነው። መደገፍ ሌላ መሆን ሌላ ነው እና ነፍጠኛ ማለት ደግሞ ሀገር የመራ እኛ ነፍጠኞች ነን በኩራት ለመናገር ይፈልጋሉ። እኛ ነፍጠኞች የነፍጠኞ ልጆች የምናፍርበት አይደለም አገረ ቅንተናል ጋዳር ድንበር ጠብቀናል የሚል ትርክት ይዘው ይናገራሉ። በመሰረቱ ነፍጠኛ ዳር ድንበር አልጠበቀም። ዳር ድንበር የጠበቀው ጣሊያን ይሁን እንግሊዝ ኢትዮጵያን ሲወሩ አባቶቻችን አያቶቻችን ናቸው። ኢትዮጵያን ዳር ድንበሯን ተዋድቀው አጥንታቸውን ከስክሰው ደማቸውን አፍስሰው የኢትዮጵያን ዳር ድንበር ያስጠበቁት በነጭ አልገዛም ብለው የተፋለሙት አያቶቻችን ናቸው። ነፍጠኛማ ሀገር ነፃ ከወጣች በኋላ አንዴ እየገባ ነፍጠኛ ማለት የሥርዓቱ አገልጋይ ማለት እኮ ነው። ልክ የወያኔ ሥርዓት የነበረው ያጋዚ ሰራዊት እንደማለት ነው። ነፍጠኛ ማለት ከሥርዓቱ ጎን እነዛ ነፍጠኞች ደግሞ አማሮች ብቻ አይደሉም። የሚኒሊክ ሥርዓት ሰራዊቶች ወይም ደግሞ አገልጋዮች አማሮች ብቻ አይደሉም። ኦሮሞዎች አሉ፣ ትግሬዎች አሉ። ነፍጠኛ ደግሞ እነዛን ሁሉ ያጠቃለለ ነው። ነፍጠኛ ሲባል እኔ ነኝ የተባልኩት ብሎ እርር የሚለው ትላንትና የሚኒሊክ ሰራዊት 40% ኦሮሞ ነው ስለዚህ ሚኒሊክ ለሰራ ወንጀል ኦሮሞ ራሱ እጁ አለበት ሲሉ የነበሩ ናቸው። ሚኒሊክ ሲወቀስ እኛ ነን የተወቀስነው የሚሉት ተወደደም ተጠላም ነፍጠኛ ትላንትም ወንጀለኛ ነው ዛሬም ወንጀለኛ ነው። ነፍጠኛን የሚደግፍ ትላንት የነበረው ነፍጠኛ አልፏል። የትላንት የነበረው ነፍጠኛ ወዳጆች ናፋቂዎች ዛሬም አሉ አዴፓን ጨምሮ። ነፍጠኛ ማለት ጫፍላቂ ወይም ደግሞ በእኩልነት የማያምን እንደ ሰው ልጅ ማሰብ የማይችል ገብጋባ ስግብግብ ሁላ ማረሽ ማለት ነው። እሺ ትላንት የተሰራው ወንጀል ክዳችኋልና እሺ እንበላቸው ዛሬ ምን እየሰሩ ነው ነፍጠኞች? የነፍጠኛ ስርዓትን አፋቂዎች የነፍጠኛ ስርዓት ፍጹም ትክክል ነበር ብለው ዛሬም ድረስ የነፍጠኛን ስርዓት መሪዎች በሞዴልነት የሚቆጥሩ አዴፓን ጨምሮ የአማራ ክልል ፖለቲከኞች ዛሬ ምን እየሰሩ ነው? ትላንት ነፍጠኞች የሰሩትን ዛሬ እነሱ እየሰሩት ነው። ማን ላይ? ቅማንት ላይ፣ ማን ላይ? አገው ላይ፣ ማን ላይ? መተከል ላይ፣ ጉሙዝ ላይ
እየሰሩት ነው ዋናው ነገር ግን ትላንት ባንድም ይሁን በሌላ መንገድ ተሳክቶላቸው ላልተወሰነ ጊዜ የኢትዮጵያን ህዝብ ጫቁነዋል ዛሬ ግን ሊጮቀንላቸው የሚችል አንድም ማህበረሰብ የለም አይደለም የሩቁ ብሔረሰብ ቀርቶ አጠገባቸው ያለው ማህበረሰብ እየተፋለማቸው ነው ያለው ግን ዋናው ነገር አንድ ልብ ማለት ያለባችሁ ነፍጠኛ ከቅማንት ጋር ልዋጋ ነው ይያለ ተሰልፎ ፎቶ ይነሳና ጦርነት አውጆ ይሄዳል ነፍጠኛ ቅማንትን ልጨርስ ነው ከቅማንት ጋር ልገጥም ነው ብሎ ይሄዳል ተህናጊ ያሰማራቸው የቅማንት ኮሚቴ ምናምን ይያለ የቅማንትን ጥያቄ የህዋት ወይም ደግሞ የወያኔ በማስመሰል ወያኔን ለመዋጋት ነው የሚሄደው ብሎ በየከተማው እየዞረ ያማራ ልዩ ኃይልን ጨምሮ ፋኖ ይሄ የጎበዘለቆች የተሰማሩበትን ጨምሮ እየሄዱ ህፃናትን ሴቶችን አባቶችን አዛውንቶችን ሲጨፈጭፉ ይከርማሉ ወደ ጫካው ጎራ ሲሉ ደግሞ የታጠቀ አቅም ያለው የቅማንት ተወላጅ ስላለ ይገርፋቸዋል ሲገርፋቸው ምን ይላሉ ጦርነቱን መጀመሪያ ከጎንደር ከተማና ከጎጃም ከተማ አውጀው ይነሱና ወደ ቅማንት ቀይሄዳሉ ከሄዱ በኋላ ቅማንት ሲገርፋቸው ምክንያቱም ልንወጋህ እየመጣን ነው ብለውት እጁን አጣጥፎ አይጠብቃቸውም የቅማንት ህዝብ ምላሽ ይሰጣቸዋል ካንዴም ሁለቴ ሶስቴ የቅማንት ህዝብ ላይ ቅማንት ሞቷል ቅማንት ተገርፏል ግን እየገደሉ ያሉት ነፍጠኞች እነዚህ ቆሻሾች እየገደሉ ያሉት አቅም ያለውን ቅማንት አይደለም ሴቶችን ህፃናትን አዛውንቶችን አቅም ያሌላቸው አቅም ያለውን ቅማንት ሲገጥሙትማ ይገርፋቸውና ሰላማዊ ሰልፍ ያስወጣቸዋል አያችሁ አይደለ ጦርነቱን የሚጀምሩት እነሱ ናቸው ከቅማንትም ጋር ይሁን ከወሎ ኦሮሞ በነገራችን ላይ ወሎ ኦሮሞዎች እኔ የኦሮሞነት ውሃ ልክ ናቸው ብዬ ልላቸው እገደዳለሁ ያምቦችና የወሎ ከሚሴ ያሉት በጠላት ማከል ውስጥ ሆነው ማንነታቸውን ሳይረሱ ለማንነታቸው ለምነታቸው እየታገሉ የኖሩ የከሚሴ ኦሮሞዎችን በጣም አደንቃቸዋለሁ ወለጋ ካለው ጅማ ካለው ሐረር ካለው ቅሪ በለው ካለው የተሻሉ ናቸው ብዬላለሁ ምክንያቱም ወለጋ ያለው በራሱ ቀይ ላይ ነው ያለው ወይም ደግሞ በራሱ ቀይ እነሱም በራሳቸው ቀይ ነው ያሉት ራሱን በሚያስተዳድር መስተዳደር ስር ነው ያሉት እነዚህ የወሎ ከሚሴ የከሚሴ ኦሮሞዎች ግን አማራ በሚባል ክልል ያለ ፍላጎታቸው ተጠቃለው የሚኖሩ ግን እስከ ዛሬ መጃል ሰጡ በጣም አደንቃቸዋለሁ እና ወደ ቅማንት ልግባላችሁና ሁሌም ቢሆን አንዴም ሁለቴም ሶስቴ በተለይ አብይ አህመድ ከመጣ ጀምሮ የአብይ አህመድ ትልቁ ችግሩ ምንድነው ስርዓት አልበኝነትን በአደባባይ እያወጀ አማራ ዝም ብሎ ቁጭ ብሏል መንግስት ባለበት ሀገር ላይ ልዋጋ እየሄድኩ ነው ሲቪሉ በጎበዘለቃ ምናምን እመራለሁ የሚለው ሲቪሉ ከዚህ በፊት ኤርትራ በክሲ ጠብቅ የነበረ ቄሮ ታግሎ ባመጣው ድል ወደ ሀገር የገባ ሁላ በሬውን እየሸጠ መሳሪያ የገዛ ሁላ ቅማንትን ልጨፈጭፍ እየሄድኩ ነው ብሎ እያወጀ ነው የሚሄደው ፎቶ እየተነሳ ነው የሚሄደው ሲሄድ ግን አችልም ብሎ የሚከላከለ ፌደራል መንግስት የለም አንድ መንግስት አላት በሚባል ሀገር ላይ አማራ ጦርነት ሲያውጅ ደብቆ አውጆ ያቀም ሲጀመር ጅል ናቸው ሞኝ ናቸው ቅማንትን ሊወጉ ሲሄዱ ሸልለው ፎክረው ምን ብለው ቅማንት ተዘጋጅቶ እንዲጠብቃቸው አድርገው ነው የሚሄዱት ከዛ ይገርፋቸዋል ከዛ ሰላማዊ ሰልፍ ይወጣሉ ምን ብለው ነው የሚወጡት ቅማንቶች እኮ አይደለም የገረፉን ወያኔ ያግዞላቸው ነው በዚህ ጋር ደግሞ ከሚሴ ሲጠበጥባቸው ወሎዬዎች እኮ አይደለም የገረፉን ኦነግ ያግዟቸው ነው አንተ ታስቡት አማራ ቦቅባቃ ጉራ ብቻ መሆኑን የምታውቁት ጦርነት ሊያደርግ ሲሄድ አንድ መናገር የለበትም አዋጅ አውጆ
ይሄዳል ይገረፋል ከሄደም በኋላ አወለን ከሄደ ከሚሴ ላይ ማል መንደር ላይ አቅም ያሌላቸውን አባቶች እናቶች ህፃናት ይገላል ከዛም በኋላ አቅም ያላቸው ቄሮች ይገርፉታል ከዛ ይወጣና አስራት ላይ ፓፓፓፓፓ እንደ ቅጠል እኮ ነው ያረገፉን ብሎ ይናገራል ወደ ቅማንትም በተመሳሳይ ነው አንድም ቀን ቅማንት ጦርነት አውጆ አማራ ላይ ወደ አማራ ቀይ አልሄደም ሁሌም አማሮች ናቸው ወደ ቅማንት ቀይ የሚሄዱት ወደ ቅማንት ቀይ ሄደው ጦርነቱን የሚጀምሩት በንጹሃን ላይ ነው አቅም ባሌላቸው በደካሞች በህፃናት በእናቶች በአባቶች ላይ ያርከፈክፋሉ አባቶችን ከፈጁ በኋላ አቅም ያለው ቅማንቴ ወጣቱ ቅማንቴ ይገርፍና ያባራቸዋል ካንዴም ሁለቴ ሶስቴ አራቴ ገርፎ አባራቸዋል ካንዴም ሁለቴ ሶስቴ አራቴ ገርፎ አባራቸው ሰሞኑን ራሱ ለማስረጃ ሰሞኑን ተገርፈው ተባረዋል ተገርፈው ሲባረሩ ምን ይላሉ ተህናጋገዘብን እንጂ ቅማንት አሸንፎን አይደለም ይላሉ ትላንት ወንጀለኛ ነፍጠኝነትን ወይም ደግሞ የነፍጠኛን ስርዓት የሚደግፉ አካሎች ትላንት ነፍጠኛ ስርዓት ወንጀለኛ አልነበረም ካሉ ዛሬ የነፍጠኛን ስርዓት የሚደግፉ ራሳቸው ምን እያደረጉ ነው ቅማንት እኔ አማራ አይደለሁም ካለ ለምን ያስገድዱታል ምን ፍለጋ ነው የቅማንት ህዝብ እኔ የቅማንት ነኝ ብሎ ካለ ከቻለ በልዩ ወረዳ ከቻለ በዞን ከቻለ በክልል በፈለገው ለምን አይደራጀም ለምን ያስገድዱታል በግድ እኔ ከመሐመድነት በግድ ከበደሁን ማለት የሚባል ነገር የለም ዞረው የክርስቲያንና የክርስትና ጠበቃ ነኝ ሲሉ በተለይ ህዝበ ክርስቲያኑ ማለት ነው እነዚህ ሰዎች በደንብ ሊያውቃቸው ይገባል የክርስትናና የክርስቲያን ጠበቃ ነን ሲሉ እናያለን ታዲያ ቅማንት እኮ 100% ክርስቲያን ነው እኔ የቅማንት ነገር የሚያንገበግበኝ እንደ ሰው ነው እንደ ኢትዮጵያዊ ነው እንደ ብሔር መጮቀንን ስላየውት ነው እንደ ብሔር መጮቀንን በኔ እድሜ ስላየውት ነው የክርስቲያንና የክርስትና ጠበቃንን የሚሉ አካሎች ናቸው ክርስቲያን ህፃናትን ክርስቲያን አባቶችን ክርስቲያን እናቶችን እየረሸኑ እየደፈሩ በመላሹ አቅም ያለው ቅማንቴ ሲገርፋቸው ሰላማዊ ሰልፍ ይወጣሉ ጦርነት አወጅ አሁን ለምሳሌ እኔ የሆነ አካል ላይ ጦርነት አወጅኩኝ እኔ ነኝ ያወጅኩት ባልደረቦቼን ይዤ የዛ አካል ላይ ጦርነት ከፈትኩበት ካሸነፈኝ በኋላ መጥቼ ሰላማዊ ሰልፍ ወጣለሁ ዛሬው ሰላማዊ ሰልፍ ያደረጉ ነው እሁድ ጧት ቤተክርስቲያን ተኪዶ የሚከድበት ቀን ነው እነሱ ግን ሰላማዊ ሰልፍ የቤተክርስቲያን ጃንጥላ ይዘው ምናምን የልሙጥ ባንዲራው አንጠልጥለው ምናምን ነገር ለጸሎት በሚከድበት ቀን ላይ ሰላማዊ ሰልፍ ይወጣሉ እኔ ነኝ የክርስትና ጠበቃ እኔ ነኝ የኢትዮጵያዊነት ጠበቃ እኔ ነኝ የእስልምናም ጠበቃ ብለዋል ሰሞኑ ፈትዋ ሲነግሩን ነበር አንተ የክርስትና ጠበቃ ኮንክ ክርስቲያኖችን አቅም ያላቸውን ገጥማቸው እኮ ልክ ያስገቡ እየመለሱ ነው ልክ ያስገቡ እየመለሱት ነው አማራ አቅም ያላቸውን ግን ቀድሞ እነሱን አርከፍክፎ ቁጥር ለማስቆጠር ማለት ነው ሄደን ይሄን አክል ቅማንቴ ገደልን ይሄን አክል ቅማንቴ አጠቃን ለማለት አቅም ያላቸው ደርሰው ደግሞ ይገርፉታል ተመልሶ መጥቶ ባህር ዳር ላይ ሰላማዊ ሰልፍ ይወጣል ትላንትና እንዲሁም አውጀው ባዋጅ የአማራ ክልል ልዩ ኃይል አብይ አህመድ የሚመራው መንግስት ምን እየሰራ እንደሆነ አላውቅም የአማራ ክልል ልዩ ኃይል ፋኖ ከሚባለው ዱርዬ የበግሌባና ከጎቦ ዘለቃ ከሚባለው በመተባበር ወሎ ከሚሴን ለወረራ ሄዱ ያ ሽርጣሙ ወሎዬ ልብስ አይቀይርም አማራን ለመውጋት እውነቴን ነው ማለት በጣም ያኩሩኛል ያ ሽርጣም ወሎዬ ሽርጣም ይያሉ ነው አይደል የሚያጣጥሉት ልብስ አይቀይርም ለነሱ ሽሩጡን አውልቆ የወታደር ልብስ አይለብስም በለበሰው ልብስ ይገርፋቸዋል አስቡት የአማራ ልዩ ኃይል
የጎበዘለቆች ፋኖ ዱርዬዎች ተደምረው ነው ወደ ወሎ የሄዱት ወሎዬ አይደለም እኮ ወደ እነሱ እየመጣ ያለው እነሱ ናቸው ወደ ወሎ የሄዱት ወደ አጣዬ የሄዱት እነሱ ናቸው ወደ ከሚሴ የሚሄዱት በግድ አማራነት ተላበስ ኦሮሞነትህን ተወው ማለት ነው አሁን ከከሚሴ ከወሎ ህዝብና ከባማራ ልዩ ኃይል ባዴፓ ማከለ ያለው ፍትጊያ የወሎ ኦሮሞነቴን አልተውም ነው አዴፓና አብይ አህመድ የሚመራው በሊቀ መንበርነት የሚመራው ድርጅት ማለት ነው የኢሃዲግ ህድ ድርጅት አዴፓና ፋኖ የአማራ ልዩ ኃይል ተው አንተ ኦሮሞነትን ትተህ አማራነትን ተቀበል ነው አሁን እዚህ ጋር ጦርነቱ በሁለቱም በቅማንትም በኩል ባጋውም በኩል በወሎም በኩል እየተደረገ ያለው ቅማንትንም አማራ ሁን ነው ወሎዬንም አማራ ሁን ነው አጋውንም አማራ ሁን ነው ይሄንን ደግሞ እያንዳንዱ ኢትዮጵያዊ ሊታገለው የሚገባ ይሄን አስተሳሰብ ከሰሜን ሁን ከደቡብ ከምዕራብ ሁን ከምስራቅ ይሄንን እንደዚህ አይነት ቆሻሻ አስተሳሰብ ኢትዮጵያ ምድር ላይ አከርካሪው እንዲሰበር መተጋገዝና ምክንያቱም አቅም ማድረግ ባይችሉ እንኳን ይረብሹናል እየረበሹን እኮ ነው ቅማንትን እንወራለን ብለው ይሄዳሉ የተወሰኑ ንጹሃንን ይገላሉ መልሶ ደግሞ አቅም ያለው ቅማንቴ ገርፎ ያባረራቸዋል እነዚህ ሰዎች አቅም ኖሯቸው እውነቴን ነው የምላችሁ ያማራ አጠቃላይ ህዝብ ተሰብስቦ ቅማንት ባንድ ቅማንትን ቢገጥመው ቅማንትን ያሸንፈው እነሱ በቤንሻንጉል ጉሙዝ ጊዜ ተዝይላችኋል ህፃናትን ጨፍጭፈው እና ሄኖኬሽ ጥላ ምናምን ወጡና ድል አደረግን ህፃናትን አሩጊቶችን በቀስት የለበለባቸውን ሄደው ቢለበልቡ ጀግና አላቸዋለሁ እኔ ከቅማንትም ወደ ወሎም ወደ ቅማንትም ጦርነት አውጀው ሲሄዱ የታጠቀውን ቅማንቴ አርከፍክፈው ሲመጡ ወላሂ ጀግና አላቸዋለሁ የታጠቀውን ወሎዬ አርከፍክፈው ሲመጡ ጀግና አላቸዋለሁ የጅልነታቸው ጅልነት ደግሞ ባህር ዳር ላይ ነው አውጀው የሚሄዱት ፎቶ ተነስተው ምክንያቱም ከሄዱ በኋላ ሊመለሱ ላይመለሱ ይችላሉ መሄዳቸው ማስረጃ ወይም ደግሞ ከሞቱ በኋላ ማስረጃ ይሁን ዘንድ መሰለኝ ፎቶ በሰልፍ ተነስተው ይሄ ሁሉ ሲደረግ ግን መንግስት ዝም ብሏል ያማራ ልዩ ኃይል ህጋዊ ፖሊስ ነው እንበል ህጋዊ ያልሆኑ ፋኖች ወንበዴዎች ዱርዬዎች መሳሪያ ተሸክመው ቅማንትን ልናጠቃ ነው ብለው ሲሄዱ ዝም ብሎ ነው የሚያያቸው እውነት አማራ ክልል ላይ መንግስት አለ መንግስት ካለ ቅማንት የቅማንት ጉዳይ ያገባኝም የኔ አይደለም የምንለው ጉዳይ አይደለም እኔ ያገባኛል የሰው ልጅ ነኝ እንደ ሰው ልጅ ነው የሚያገባኝ እኔ የወሎ ጉዳይ እንደ ሰው ልጅ ነው የሚያገባኝ ኦሮሞ ስለሆንኩ የቅማንት ተወላጅ ስለሆንኩ አይደለም እንደ ሰው ልጅ ያገባኛል ሰባዊ መብታቸው እየተጣሰ ነው ሰባዊ መብታቸው ለመጣስ ነጋሪት የጦርነት ነጋሪት ጎስመው እየሄዱ ያሉት መቼም አይሳካላቸው ቅማንት እየጠነከረ ጡንቻው እየዳበረ ነው የሚሄደው የወሎ ኦሮሞም የኦነግ አጋዥነት አያስፈልገው የኦነግ አጋዥ አያስፈልገው ወይ ደግሞ የሌላ አጋዥ አያስፈልገው ራሱ ክር የሚበጥስ አልሙ ተኳሽ ነው በተደጋጋሚ ደግሞ እያሳደደ እየገረፈ አሳይቶናል ትላንት ወሎን እንወራለን ደግሞ አንዱን ይዘው አንዱ ሰው አንዱን አያጠናቅቅም ይሄዳሉ ወደ ትግራይ ተገርፈው ይመለሳሉ ይሄዳሉ ወደ ቅማንት ተገርፈው ይመለሳሉ ይሄዳሉ ወደ ጉሙዝ ተገርፈው ይመለሳሉ ይሄዳሉ ወደ ወሎ እስቲ አማራ ነኝ የሚሉ አካሎች ከማን ጋር ነው መኖር የሚፈልጉት ከቅማንቱ ተባልተው የሚያባላቸው ደግሞ ቅማንትነቱን አላከብርልህም ስላሉት ነው ወሎዬን
ኦሮሞነቱን አላከብርልህም ስላሉት ነው። አገውነትህን አላከብርልህም አማራ ነህ ስላሉት ነው። ምንም ያጣላቸው ነገር የለም። ስለ መገንጠል ያወራሉ። ከዚህ ሁሉ ጭቅጭቅ አንድ ዘመድኩን የሚባል ዲያቆን አይሉት ፖለቲከኛ አይሉት የሆነ ወሽካታ አለ። ከዚህ ሁሉ ጭቅጭቅ አማራ ቢገነጠልስ የሚል ሐሳብ ነው ያቀረበው። አማራ ምን ይዞ ነው የሚገነጠለው? ያጀማ አማራ ምን ይዞ ነው የሚገነጠለው? አማራ የሚባለው ማህበረሰብ ሲጀመር አገውነታቸውን የካዱ፣ ቅማንትነታቸውን የካዱ፣ ኦሮሞነታቸውን የካዱ እንደነ መስፍን አይነቱ ማለት ነው። ኦሮሞነታቸውን የካዱ፣ ትግሬነታቸውን የካዱ አካሎች የተሰበሰቡበት እንጂ አማራ የሚባል ማህበረሰብ እንዳሌለ ብሔር እንዳሌለ አይደለም። ነፍጠኛ አማራ የሚባል ብሔር እንኳን እንዳሌለ የራሳቸው ምሁራን አንዳርጋቸው ጽጌን ጨምሮ እነሱ የፕሮፌሰር መስፍን በግልጽ የተናገሩትና ያስቀመጡት ነው። ሌሎችም ምሁራኖች ሌሎች ከሌላ ብሔር የተገኙ ምሁራኖችም በግልጽ የሚናገሩት ነገር ነው። አማራ የሚባል ብሔር እንዳሌለ አማራ ነኝ ብሎ ዛሬ በሚሊዮን የሚቆጠር አማራ ነኝ ብሎ ራሱን የሚጠራው አካል አማራ አይደለም ነኝ ይላል እንጂ አይደለም። አገውነቱን የካደ ቅማንትነቱን የካደ ለዚህም እኮ ነው አገውን የሚዋጋው አገው ራሱ ነው የሚለው። ቅማንትን የሚዋጋው ቅማንት ራሱ ነው። ምክንያቱም እኔ ቅማንት ነኝ የሚለውና ቅማንትነቱን ጥንት ያስለቀቁት አካል ነው እየተዋጋ ያለው። ቅማንትነቱን ያስለቀቁት ማን ያስለቀቀው? ነፍጠኛ የሚባለው ስርዓት። ነፍጠኛ የሚባለው ስርዓት ንፍጥ ጭንቅላት ስለሆንኩ ነው ድንበር ተሻግሬ ወሰን ሳይገድበኝ ለሚጮቀኑ ሰዎች ህዝቦች የምጮኸው። ያማራን ወሽካታነት ተመልከቱልኝ። እኔ የክርስቲያን ጠበቃ ነኝ፣ እኔ የክርስትና ጠበቃ ነኝ እያለ ክርስቲያኖችን ይፈጃል። ክርስቲያን 4 5 6 7 ክርስቲያን ሊወልዱ የሚችሉ እናቶችን ይጨርሳል። አቅም ያለውንማ ሄዶ አይችለውም፣ ይገረፋታል። እና ይሄ ሁሉ ነገር እየሆነ ውድ ኢትዮጵያውያን እዚህ ጋር ዋና የመጣሁት የአንድነት ኃይሎችን የምታዩበትን መነጽር እንድታስተካክሉ ነው። እኔ ከዚህ በፊት የአንድነት ኃይሎች ጋር የነበረኝ አመለካከት ከዚህ በፊት የሚያውቀኝ ሰው ያውቀኛል። ታማኝ ፍጹም ኢትዮጵያዊ ነው ብዬ የማምን ሰው ነበርኩኝ። እየቀረብኩ እያየዋቸው ሲሄድ ነው በጣም ቆሻሻ መሆናቸውን የተረዳሁት። የአንድነት ኃይሎች በዚህ ደረጃ ቅማንት ላይ ጭፍጨፋ ሲደረግ፣ በዚህ ደረጃ የወሎ ኦሮሞ ላይ ጭፍጨፋ ሲደረግ ትንፍሽ አይሉ። ዞረው ግን ለበዳዩና ለጨቋኙ ነገር ለሚያፈላልገው ለአማራ ጥብቅና ይቆማሉ። አማራ ነኝ ለሚለው እርኩስ ማህበር ነው፣ ብሔር አይደለም። ብሔር አይደለም፣ ማህበር ነው። የሆነ አካል የፈጠረው ከሆነ አካሎች ተውጣቶ ራሱን አማራ ብሎ የሚጠራ ማህበር እንጂ ብሔር አይደለም። ካገው ከቅማንት ከማምና ከዋይጦ ካርጎባ ምናም ተወጣቶ ራሱን አማራ ብሎ የሚጠራ ማህበር ነው። ይሄ ማህበር ወንጀል ሲሰራ አይደለም ሊያወግዙት ይከላከሉለታል። የነፍጠኛ ስርዓት አቀንቃኞች እና አዲፓ አሁን ትላንት ኦቦሽ መልስ እውነቱን ነው የተናገረው። የዋሸው ነገር የለም። ስለ ነፍጠኛ ስርዓት ነው የተናገረው። ነፍጠኞች ኦሮሞን የሰበሩት እዚህ ቦታ ላይ ነበረ። በሰበሩም ቦታ ላይ ሰብረናቸዋል ያለው እና አልተሰበርኩም ይላሉ። ካልተሰበርክ የታለ አዲስ አበባ ላይ ዛሬ ትንጨረጨራለህ፣ ትረብሻለህ እንጂ ምንም የምታመጣው ነገር የለም። ተሰብረሃል። ወያኔ አከርካሪህን እግርህን ሰብሮ ነበር። እግርህን ሰብሮ ለስክስታ እንዲጠቅምህ ተከሻህን አስቀርቶለት ነበር ለአማራ። ወያኔ ትልቅ የሰራው ወንጀል ምን መሰላችሁኛ ላይ ከሌሎቹ ወንጀሎች በአጠቃላይ እኔ አውፍለዋለሁ። ምክንያቱም ሰራቸው ብዬ በሳቱ ጮክ ያለው በሳቱ ተናግሬያለሁ፣ ተሳድቤያለሁ፣ ተራግሜያለሁ። አልፏል፣ በቃ አለቀ። አሁን ግን ወያኔ የሰራብን ነገር አከርካሪውን እግሩን ሲሰብረው ተከሻውን አስቀርቶለት ነበር የሚጨፍርበትን።
ዶክተር ገመቹ ሲናገር ሰምታችሁት እንደሆነ በወያኔ ጀርባ ተደብቀው የኦሮሞ ልጆችን ኦነግ ይያሉ እየተጠቀሙ ሲያስገድሉና ሲያስገርፉ እንዲሰወሩ ሲያደርጉ የነበሩ እነማን እንደሆኑ እናውቃለን ነው ያለው ወያኔ በደለ ወያኔ ጨፈጨፈ ወያኔ ገደለ ትኩረታችን ወያኔ ላይ አድርገን ከወያኔ ጀርባ ተደብቀው ወንጀል ሲሰሩ የነበሩ ሲዘርፉ የነበሩ ነፍጠኞችን አላየናቸው ነፍጠኛ ማለት ይሄ ነው ነፍጠኛ ማለት ከወንጀለኛ ሁሉ ጀርባ ሆኖ ጥቅሙን የሚያሳድድ ማለት ነው አያችሁ አይደል ህገወጥ ቤት ግንባታ ይፍረስ ሲባል ትግሬ ሳይሆን የተገኘው አማራ ነው ለዚህ ላለፉት 27 አመታት ትግሬና ወያኔ ኢትዮጵያን ዘረፈ ብለው የሚናገሩ እንደው ትግሬና ወያኔ የኦሮሞ ፖለቲከኞች ወያኔ ነበር የሚሉት ወያኔ ትግሬን አንድም ቀን እንደው በሚደረገው ትግል ላይ ለትግራይ ህዝብ እንክብካቤ ሊደረግለት ይገባል የሚል ቁርጥ ያለ አቋም ለቄሮ ሲያስተላልፉ ነበር የአማራ ፖለቲከኞችና የአማራ ፋኖች ትግሬና ወያኔ ኢትዮጵያን በዘበዘ ላለፉት 27 አመት ትግሬና ወያኔ ይያሉ ያው ትግሬ ይያሉ ነበር የሚናገሩት ታዲያ ትግሬ ሆነ ላለፉት 27 አመታት ኢትዮጵያን መሬት እየዘረፈ ያለው መሬት እየዘረፈ የነበረው ህገወጥ ቤት እየገነባ የነበረው ወንጀል እየሰራ የነበረው ትግሬ ሆነ ወያኔ ሆነ ቡራዩ ላይ ህገወጥ የተሰራው ቤት ሊፈርስ ሲከድ ማን ነው የተገኘው ትግሬ ነው አማራ የተሰራ ህገወጥ ቤት ሰበተ ላይ ሊፈርስ ሲከድ የተገኘው ማን ነው አማራ ነው ወይስ ትግሬ ህገወጥ ቤት ሊፈርስ ሱሉልታ ሲከድ ማን ነው የተገኘው ማን ነው ሲጮህ የተገኘው አይፈርስብኝም ብሎ ከወያኔ ጀርባ ሆነው ኦሮሞንም ይሁን ሌሎች ብሔረሰቦችን ሲያስጠቁ የነበሩ ትልቁ ጣላ ከወያኔ በላይ ድብቁ ጣላቶቻችን እነሱ ነበሩ በየዩኒቨርሲቲው ኤከሌ ኦነግ ነው ኤከሌ እንደዚህ ነው ይያሉ ወጣቶች ባጭር እንዲቀሩ ሲያስደርጉ የነበሩ ነፍጠኞች ቆሻሾች አማሮች ነበሩ አዎ የአዲስ አበባ ዩኒቨርሲቲ መምህር ናቸው ዶክተር ገመችስ ማን እየተወቀመ ይሄ ኦነግ ነው ይሄ እንትን ነው እያለ እየተወቀመ ልጆቻችን እንዲሰወሩ እንዲኮላሹ እንዲገደሉ ሲያደርግ እንደነበር እናውቃለን ነው ነፍጠኛ ነው አማራ ነው ስለዚህ ወያኔ ወንጀል ሰራ አሁን ትኩረታችን ወያኔ ላይ አድርገን አሁን የሆነ ያልሆነ ወያኔ ላይ አሁን አውሎ ንፋስ ከመጣ ራሱ ወያኔ ያመጣብን የሚሉ ጀግኖች ናቸው ወያኔ ዛሬ ትግራይ ክልልን ቀጥ አድርጎ ይዟል ሌሎች በሆነው ባሉ ሆኖ መወቀስ ያለበት አይመስለኝም ለቅማንት ወያኔ ነው ያገዘለት እንጂ አያሸንፈንም እንግዲህ አስቡት ወያኔ መጥፋት አለበት አታ ትግሬ መጥፋት አለበት አንድ ዘር መጥፋት አለበት ብለው ሲጽፉ የነበሩ ናቸው አሁን እስክንድር ታላቁ እስክንድር የሰባዊ መብት ተከራካሪና ምናምን የሚባለው ልጅ ሰውዬ ማላጣው በመለስ ዜናዊ የስልጣን ዘመን የጻፈው ነገር ጀርመኖች አይሁዶችን እንዳጸዱ እኛም ሀገር መጥፎ ዘሮች አሉ መጸዳት አለባቸው ብሎ የትግራይ ህዝብ ላይ ጦርነት ያወጀ ጦርነት የሚያውጅ ጽሁፍ የጻፈ ሰው ነው አሁን የአንድነት ኃይሎች ራሳቸውን የአንድነት ኃይል ብለው የሚናገሩ ሰዎች ኦቦሽ መልስ ተተናገረ ይቅርታ ይጠይቅ አማራን ይላሉ ነፍጠኛ ነው ያለው ነፍጠኛ ማለት ደግሞ አማራ ማለት አይደለም ብለናል ምክንያቱም እነሱ ራሳቸው ያንድ መደብ የብሔር የበላይነት አልነበረም ብለዋል ዛሬ የአንድነት ኃይልነን የሚሉ አካሎች ራሳቸው የአማራ የበላይነት አልነበረም ብለዋል የአማራ የበላይነት ካልነበረ የነፍጠኛ የመደብ የበላይነት ነበር ብለን ከተስማማን ያ ነፍጠኛ ሲወቀስ አማራ ተወቀሰ አማራ ይቅርታ መጠየቅ አለበት ለምን ይላሉ
ትላንት ያ ስርዓት ያማራ አልነበረም ብለውን ሲያበቁ ያ ስርዓት ሲወቀስ አማራ ተወቀሰ ብለው ከተናገሩ ስርዓቱ ያማራ ነበር ማለታቸው ነው እኛ ስንል የነበረው እኛ እያልን ነው ዛሬም ትላንትም የነፍጠኛ ስርዓት ያማራ ስርዓት ነው ስንል ነበር እነሱ ግን አይ የነፍጠኛ ስርዓት ወይም ደግሞ የድሮ ስርዓት ያማራን የበላይነት መጥፎ ስርዓት ነው ብለው አያውቁም ጥሩ ስርዓት ነው ግን ለአማራ የቆመ ወይም ደግሞ ያማራ ስርዓት አይደለም ብለው ነበር የሚናገሩት ታዲያ ያማራ ስርዓት ካልሆነ ያ ስርዓት ሲወገዝ ምን ነው አማራን ይቅርታ መጠየቅ አለባቸው አሉ እንደዛ ካሉ ስርዓቱ ያማራ ነበር ማለት ነው ያማራ ገዢ መደብ ነበር ማለት እኛ የምንለውን እነሱ ዛሬም እየመሰከሩልን ነው ሁለተኛ እነሱ ራሳቸው ዛሬ ወያኔን ሲያጥረገርጉ መወገድ አለበት መጥፋት ያለበት ድርጅት ነው ሲሉ ነው የሚውሉት ወያኔን የትግራይ ገዢ መደብ ይያሉ ነው የሚናገሩት ታዲያ ነፍጠኛ ስለተባለ ያማራ ህዝብ ይቅርታ መጠየቅ ካለበት እነሱ ወያኔ ያሉ ላወገዙት ሁሉ የትግራይን ህዝብ ይቅርታ መጠየቅ አለባቸው ማለት ነው አማራ በጣም እስስት ነው አሁን ሁሉ በር ተዘግቶባቸዋል በአንድነት አሉ የለም ከነሱ ውጭ የሚሳተፍ የለም በኢትዮጵያዊነት አሉ እነሱ የሚያቀነቅኗት ኢትዮጵያዊነት ሌላውን አታቀም የለም አንተ ለፍተህ እነሱ መታወቅ ይፈልጋል አሁን ትላንትና የኦሮሞ ልጆች የጉራጌ ስልጤ ልጆች ናቸው ኢትዮጵያን ባለም ስሟን ያገነኗት ሮጠው ድል አድርገው ኢትዮጵያችን አሸነፈች ምናምን ነገር ብለው ሲደንሱ ነበር የኦነጉን ባንዲራ ወይም የኦሮሞን ባንዲራ ይዞላቸው ገጨ ሲል ደግሞ ቀስማቸው ይሰበር ከእንግዲህ የትኛውን ብሄር ኢትዮጵያን ወክሎ ከሄደ የትኛውን ብሄር ተወላጅ ኢትዮጵያን ወክሎ ከሄደ ብሄሩን ማሳወቅ አለበት እንደ ኢትዮጵያ ከየትኛውን ብሄር ኢትዮጵያን ወክሎ ሄዶ ድል ያድርግ እንደ ኢትዮጵያ ድላችን ነው እኛ ድል ነው ግን መታወቅ አለበት ኦሮሞ አሸንፎ አማራ በስነ ጽሁፍ ወይም ደግሞ በዛች ኢትዮጵያ በመተለዋ ዲስኮሩ አሸናፊዎቹ የሱ ልጆች እንደሆኑ ለማለት ይፈልጋል ለዚህም ነው መለያህን ሁሌ ማሳየት አለበት የሚባለው መለያህን ስታሳይ የሚንጫጩት አንተ በሰራሃው ድል አንተ ባመጣኸው ውጤት እነሱ መጠራት ስለሚፈልጉ ነው አየ አንተ ድል አደረክ ኢትዮጵያን ወክለ ሄደ ድል አደረክ ድል ካደረክ በኋላ በዚህ እጅ የኢትዮጵያ ብሔረሰቦችን ባንዲራ ያስክ በዚህ እጅ ደግሞ የራስን ማንነት ያለውን ባንዲራ ስትይዝ በዚህ እጅ ያስካትን ያረክሱባል ለምን እቺ በዚህ እጅ አንተ ኦሮሞ ወይ ትግሬ ሆነህ ነው የሄድከው ወይ ኦሮሞ ወይ ትግሬ ሆነህ ነው ኢትዮጵያን ወክለ የሄድከው ይሄ ስለሚታወቅ ኦሮሞነትህን ካሳያቸው ወይ ትግሬነትህን ወይ ስልጤነትህን ካሳያቸው ድልህን ቀምተው በብዕራቸው ለአማራ ሊያደርጉት አይችሉም ምክንያቱም እነሱ የሚያቀነቅኗት ኢትዮጵያ የሚሏት ኢትዮጵያ አማራን ብቻ የምታውቅ ኢትዮጵያ ነች አማራን ብቻ እኔም ምለው እስከ ዛሬ ድረስ በኦሮሞ ልጆች በትግሬ ልጆች በተለያዩ ብሔረሰብ ልጆች ኢትዮጵያ በሩጫሚው በሌላ ነገር ዓለም ላይ ኢትዮጵያን ያስጠሩ ነው አማራ መቼ ነው የሚያስጠራን አማራንን የሚል መቼ ነው ሮጦ አሸንፎ ኢትዮጵያን የሚያስጠራት መቼ ነው ሌሎች ኢትዮጵያውያን አበባ በቂላ ሮጦ ያችን ልሙጥ ይዝላቸዋል ከዛ በቃ በስመ ኢትዮጵያዊነት ሌላው ታማኝ በየነ የጻፈውን ነገር ኦቦሽ መልስ በተናገሩት ንግግር ታማኝ በየነ የጻፈውን አይታችሁታል ሁላችሁ እንግዲህ ታማኝ በየነን ብዙዎች ድንቅ ኢትዮጵያዊ ነው ይሉት ነበር እኔን ጨምሮ ማለት ነው ያው 360 ዲግሪ ተሽከርክሬ ዞሬ በቂጥ እንጨት ከማለቴ በፊት ድንቅ ኢትዮጵያዊ ብዬ የምለው ሰው ነበር እኔ እኮ በእነሱ መንገድ ቢያንስ ለሁለት አመታት ሄጃለሁ በእነሱ መንገድ ሲሄድ ግን በእነሱ መንገድ ላይ ባለችው ኢትዮጵያ እነሱ
በሚያቀነቅኗት ኢትዮጵያ እኔ እንደ ሰው እንደ ሙስሊም የለውባትም እንደ ብሔር ደግሞ እንደ ስልጤም የለውባትም እነሱ በሚያቀነቅኗት ኢትዮጵያ አብሬያቸው ሄጃለሁ እኔ ሰርቻለሁ ከነሱ ጋር በነሱ ሂሳብ ነበር እኔም ስጮህ የነበረው ስጮህ ግን እነሱ ይዘዋት በሚሄዷት ኢትዮጵያ እነሱ በሚፈልጓት ኢትዮጵያ ራሴን አጣው እንደ ሙስሊም መጣው ራሴን እንደ ስልጤም ራሴን አጣው የለው እነሱ የሚያቀነቅኗት ኢትዮጵያ እኔን አታቀኝም በማታቀኝ ኢትዮጵያ ግን ደግሞ ልጓዝ አልችልም ስነቃ ሸበለላለሁ ስትነቃ ጂጂ እንደተሸበለለችው ስትነቃ ምስራቅ ተሸብልላ ወደ ኦነግ እንደተቀየረችው ሲነቁ ብዙዎች እንደተሸበለሉት እኔም በዛው ያለፍኩ ነኝ እና ታማኝ በየነን ድንቅ ሰው ስለው ነበር ትላንትና መልእክት ሲያስተላልፍ ውድ ኢትዮጵያውያን ሆይ ብሎ ነው የጀመረው ውድ ኢትዮጵያውያን ሆይ እነሱ በተናገሩ ቁጥር እኛ መልስ መስጠት የለብንም ያለን አማራጭ መደራጀት ነው አንድ ህዝብ አንድ ኢትዮጵያ ነው ያለው እነሱ እና እኛ ለውድ ኢትዮጵያውያን ነው መልእክት ያስቀመጠው ውድ ኢትዮጵያውያን ማን ናቸው እነሱስ የተባሉት እነዚህ ኦሮሞዎቹ ማለት ነው ያው እነሱ ያለው ኦሮሞዎችን ነው ሽመልስ በመናገሩ እነሱ የሚባል ትግሬ የለም የተናገረው ሽመልስ ነው እነሱ የሚባል ስልጤ የለም የተናገረው ማን ነው ሽመልስ ነው እነሱ ሲናገሩ እኛ ሲጀመር ውድ የተከበራችሁ ኢትዮጵያውያን ብሎ ነው የጀመረው እነሱ ሲናገሩ እኛ መልስ መስጠት የለብንም እንግዲህ ውድ የተከበራችሁ ኢትዮጵያውያን አማሮች ናቸው እነሱ ደግሞ ኦሮሞዎች ናቸው እኛ መልስ መስጠት የለብንም ደግሞ አሁንም አማሮች ናቸው ወይም ደግሞ ከኦሮሞ ውጭ ያሉት ናቸው ወይ ከኦሮሞ ውጭ ያሉት ናቸው ወይ አማሮች ናቸው ከኦሮሞ ውጭ ያሉት ደግሞ በታማኝ እይታ ስለማይሄዱ የታማኝን ፖለቲካ ስለማያቀነቅኑ አንድና አንድ ውድ ኢትዮጵያውያን ያላቸው ከላይ አማሮችንም ነው እነሱ ሲናገሩ እኛ መልስ መስጠት የለብን ያለው ኦሮሞዎችን ነው እኛ መደራጀት አለብን አንድ ሀገር አንድ ህዝብ ያለው አንድ ሀገር አንድ ህዝብም በአማራነት ስለነበና የተጠመቀ ህዝብ ማለት ነው እና እነሱ የተባሉት ኢትዮጵያዊ አይደሉም ወይ ሶሪያዊ ናቸው እንዴ እነሱ የተባሉት ኦሮሞዎች ናቸው እነሱ ሲናገሩ እኛ ነው ያለው ታማኝ በየነ ኢትዮጵያ ያለ ሲዘምር የሚውለው እነሱ ያላቸው ኢትዮጵያዊ አይደሉም ወይ በዚህ ደረጃ ነው አፋቸው ቅቤ ቀስ ያለ ማንነታቸው እየተገለጠ ቆሻሻነታቸው ለኢትዮጵያ ህዝብ እየተገለጠ ይመጣል በጣም የሚያሳዝነኝ በዚህ ደረጃ የኦሮሞን ህዝብ በጠላትነት ወጥረው ይዘውት አንዳንዴ ኦሮሞንና አማራን ለማጣላት የምትናገሩ ናችሁ ምናምን የሚሉ አሉ ሲጀመር ኦሮሞንና አማራን የሚያጣላ ሌላ ሶስተኛ ወገን አያስፈልግም ሁለቴን ነው ማለት በተለይ አማራን ከትግሬ አማራን ከኦሮሞ የሚያጣላ ሌላ ሶስተኛ ወገን አያስፈልግም አበደን ነው ማለት ለፖለቲካ ቁማር ድራማ ምናምን ይሰራል ህዝብ ለህዝብ ግንኙነት ምናምን የሚባል ካድሬያዊ ይደረጋል የአማራ ህዝብ እስካልታረመ ከኦሮሞ ሊታረቅ አይችልም የአማራ ህዝብ እስካልታረመ ከትግሬ ሊታረቅ አይችልም ከሌሎች ታርቋል ማለት አይደለም ከሌሎች እየተገፋፋ አይደለም ምክንያቱም ሌሎች ጋር አልሄደባቸውም ሌሎች መተው እየተጋፈጡትም አይደለም ዛሬ ትግሬን ነው እየተጋፋ ያለው አማራ ዛሬ ኦሮሞን ነው እየተጋፋ ያለው በገዛ ቀየው ባንዲራህን ለምን አውለበለብክ ብሎ ይቃወማል በገዛ ቀየው መሬትህን አልነጠቅኩህም ብሎ ይዘምትበታል አማራ እኮ ሶማሊያ ክልል ሄዶ ልፈንጭብ ልቅዘንብ አይልም ዛሬም ችግራቸው ከትግሬና ከኦሮሞ ጋር ነው
ኦሮሞዎችና ትግሬዎችን ደግሞ ልዩ የሚያደርጋቸው ነገር ምንድነው? ትግሬዎች ፊት ነስተዋቸዋል፣ ለአማራ ፊት ነስተውታል። ትግራይ ክልል ላይ የአማራ ምንም ነገር አንጸባረቅም። ኦሮሚያ ላይ ከአማራ ክልል ቀጥሎ የአማራ ነገር ኦሮሚያ ላይ ነው የሚንጸባረቀው። ግን ከማንም በላይ የአማራ ጠላት ብለው የሚሉት ኦሮሞን ነው። እና ምን ለማለት ፈልጌ ነው? አማራንና ኦሮሞን የሚያጣላ ከስልጤ ሊመጣ አይችልም፣ ከጉራጌ ሊመጣ ከጉራጌ አልኩኝ፣ ከወላይታ ሊመጣ አይችልም፣ ከሲዳማ ሊመጣ አይችልም። በሰሩት ዛሬ እንደ ሞዴል በሚቆጥሯቸው ሰይጣኖች ማመን እስካላቆሙ ሰይጣኖች ምኒልክን ጨምሮ አፄ ኃይለ ሥላሴ እነዛ አካሎች የሰሩት ወንጀል አምነ ወንጀል ነበረ ብለው እስካልተቀበሉ ይቅርታ ጠይቁ የሚላቸው የለም። እኔኮ ለሟች ምን ጥብቅና እንደሚያቆማቸው አላውቅም። አገረ ቀናን ይላሉ። አፄ ኃይለ ሥላሴን ብንወስድ አሁን ነፍጠኝነት ምናምን ያኩራናል። ራሳቸውን ያው ነፍጠኛ ያለው የአፄዎችን ስርዓት አገልጋዮችና የአፄዎችን ስርዓት ነው ነፍጠኛ ብሎ የተናገረው። እነሱ ደግሞ አይ ነፍጠኛ ማለት አማራ ነው ብለው ነው እየተከላከሉ ያሉት። አፄ ምኒልክ ከአፄ ኃይለ ሥላሴ ዝቅ ብዬ ልጀምር። አፄ ኃይለ ሥላሴ አገራችን ኢትዮጵያ ለዚህም ነው አማራ የሀገራችንን ዳር ድንበር አላስጠበቀም። አስረግጬ ነው የምናገረው፣ ወላሂ ወብላሂ አስረግጬ ነው የምናገረው። ባንዳ ነው ባንዳ። የሀገራችንን ዳር ድንበር አላስጠበቀም። አንድ ልንገራችሁ፣ አባት ሀገር ኢትዮጵያ ወይም እናት ሀገር ኢትዮጵያ በእንግሊዝ ስትወረር አፄ ኃይለ ሥላሴ አገር ጥሎ ጠፍቷል። የአፄ ኃይለ ሥላሴ ሰራዊት ተደብቋል። አየህ፣ ነፍጠኞች የዋውን ኢትዮጵያዊ አታለው አንዱን አታለው ሌላኛውን ደሞ ጫፍድደው ተጮቀኑት እንጂ የሰሩት ጀብድ የለም። እሱ አገር ጥሎ ጠፋ። የሱ ሰራዊት የነበረው ሰራዊት የሱ የነበረው ስርዓት ተደበቀ። ከእንግሊዝ ጋር የተፋለመው የፈረደበት ኦሮሞው፣ ትግሬው፣ ደቡቡ፣ ሶማሌው ነው። ተፋልሞ እንግሊዝን ካባረረ በኋላ ከ5 አመት በኋላ መጣ። እነሱ ዛሬ የሚያመልኩት አፄ ኃይለ ሥላሴና ሰራዊቱ ለኢትዮጵያ ዳር ድንበር ምን ሰራ? አገር ስትወረር ጥሎ ጠፍቷል። አገር ስትወረር ጥሎ የጠፋ ሰው ላይ ምን ብለህ ትኩራበታለህ? እኔ ኢትዮጵያዊ አይደለሁም፣ ጥቁር ህዝብ አይደለሁም፣ እኔ ነጭ ነኝ ብሎ የሚናገር ሰው አፄ ኃይለ ሥላሴ ራሱን እንደ ኢትዮጵያዊ እንደ አፍሪካ እንደ ጥቁር ቆጥሮ የማያውቅ ሰው ላይ አማራ ለዚህ እኮ ነው ብዙ ጊዜ ነጮች በተናገሩት ነገር ላይ በጣም ይመካል። ለምሳሌ አና ጎሜዝ ኢትዮጵያ ነጻ ታወጣለች ብለው ሲነግሩን ነበር። እኛ ማምነናቸዋል። ያዛኔ በእነሱ መስመር ስትሄድ ጅል ሆኖ ያጃጅሉሃል። አና ጎሜዝ ኢትዮጵያ ነጻ ልታወጣ ነው በግንቦት 7 ምናምን ልሙጥ የተባለ ነገር በቃ እንደው ትዚላችሁ እንደሆነ ቄሮ ድል አድርጎ ለውጡ ከመጣ በኋላ ያና ጎሜዝ ፎቶ ተሰቅሎ አና ጎሜዝ ኢትዮጵያ ነጻ አወጣች ብለው ጎንደር ላይ ባህር ዳር ላይ ሲውለበለብ ነበር። በጥቁርነታቸው ያፍራሉ። በጥቁርነቱ የሚያፍር ደግሞ ለጥቁርነት አይታገልም። ባሪያ አንድ ነገር ልንገራችሁ፣ እዚህ ውስጥ ያላችሁ ክርስቲያኖች ቅር አይበላችሁና ማለት ነው ቪዲዮ ማምጣት ይችላልው ፈለጋችሁ። በሳቱ የነበረችው የኦርቶዶክስ እምነት ቤተክርስቲያን ጣሊያንን ሸልላ ነው የተቀበለችው። ሶሪ፣ ይሄ ግን ሐቅ ነው። የዛች ቤተክርስቲያን አገልጋዮች ያችን ቤተክርስቲያን ሲመሩ የነበሩት አማሮች ስለመሆናቸው አንተ ትግሬው ምስክር ነህ፣ አንተ ኦሮሞው ምስክር ነህ። ግን እውነቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ጣሊያንን ሸልለው መርቀው አስገብተውታል። ዞረው
ሌላው ጣሊያንን እንዳልታገለና እንዳላባረረ ቤተክርስቲያን ኢትዮጵያን እንደጠበቀች እንደገነባች ይናገራሉ ቤተክርስቲያን ኢትዮጵያን ገነባች ካሉ ሌላውን ያገለለ ንግግር አይደለም ብታደርገው እንኳን አንድ እንጨት ብቻውን ይነዳል ብታደርገው እንኳን ና እንስናገር ግን አም ሶሪ ሌሎች ክርስቲያኖች ማለት ነው ለጣሊያን ግን ደግሰው ጨፍረው ቤተክርስቲያን ላይ አቀባበል ያደረጉት ቤተክርስቲያን ላይ እንጂ መስጂድ ላይ አልተደረገለትም ሌላው በባንዳነት የሚከሰሰው የትግራይ ህዝብ ነው በባንዳነት የሚከሱት የትግራይን ህዝብ ነው ባንዳዎቹ ግን እነሱ ናቸው ካጼ ምኒልክ ጀምሮ ባንዳዎቹ እነሱ ናቸው አጼ ምኒልክ እኮ የገዛ ወንድሙን ለመጣል ከእንግሊዞች የተባበረ ከፖርቱጋሎች ወዘተ ምናምን ከውጭ ኃይሎች ጋር የተባበረ ሰው ነው አጼ ዮሐንስን ለመጣል ማለት ነው ምን ለማለት ፈልጌ ነው ባንዳም እነሱ ናቸው ሀገር ሻጭም እነሱ ናቸው ሀገር ሻጭና ባንዳ የሀገር ዳር ድንበር ሊያስጠብቅ አይችልም ነፍጠኛ ኢትዮጵያውያን ሀገራቸውን ነፃ ያደርጋሉ ወደ ቤታቸው ሲገቡ ነፍጠኛ መጥቶ ቁጭ ይላል ነፍጠኛ አንድና አንድ ያለው ነገር ያለኮ ነው የቅርብ ጊዜ ታሪክ ነው አባትህ ሊነግርህ የሚችል አጼ ኃይለ ሥላሴ ለቋት ሄደን ሀገር የአጼ ኃይለ ሥላሴ ሰራዊት የተደበቀ ከጣሊያ ከእንግሊዝ ጋር መዋጋት ፈርቶ የተደበቀ ሰራዊት አባቶች በፈረስ በጦር ተዋግተው እንግሊዝን ካባረሩ በኋላ ያው አብጣላት አባረናል ብለው ወደ ቤታቸው ገቡ ወደ ቤታቸው ሲገቡ ያሸርሙጣ ዲቃላው አጼ ኃይለ ሥላሴና ከዲቃላ ሰራዊቱ ነፍጠኛ ከሚባለው ሰራዊቱ መጣና እንደገና ስልጣን ላይ ቁጭ አለ ይሄ ኢኮኖሚው እየሆነ ያለው ባዶ አምድ ጊዜ ምናምን እነሱ አንድ ያደረጉት ነገር ኦሮሞን በኦሮሞ አስጨፍጭፈዋል ትግሬን በትግሬ አስጨፍጭፈዋል ይሄ ሐቅ ነው ኦሮሞን እንደ አማራ አልሰበሩትም ትግሬን እንደ አማራ አልሰበሩትም ይሄ ሐቅ ነው ለማንንም ጠይቁ ኦሮሞን የሰበሩት በኦሮሞ ነው ያ ዛሬ አልሳካ ሲላቸው ነው ምንጨረጨሩት ጎበነዳጪ ዳግማዊ ጎበነዳጪ አልፈጠር ሲላቸው ነው ምንጨረጨሩት ምክንያቱም ጎበነዳጪዎችን ይፈጥራሉ እነዛ ጎበነዳጪዎች ደግሞ ኦሮሞ አክቲቭ ነው የሚላቸው የሚናገሩትን አያዳምጣቸው ልክ እንደነ መስፍን አይነቶቹን እንደነ ማን ነው ሰሞኑን ጀዋር የመኒ ነው ምናምን የሚለው አይነቶቹን አያዳምጣቸው አባት ልጁ በዛ አስተሳሰብ ከተጠመቀ ልጄ ማለት ያቆማል እኔ ኦሮሞን እኔ ተረዳውት ያህል ቢረዱት ይስማሙ ነበር ወይም ደግሞ ምን በላችሁ ብዙ ጊዜ ካያችሁ አማራ ያጨበጨበለትን ካድሬ ኦሮሞች ይጠምዱታል ምንም ጥሩ ያደርግሉ ኦሮሞ አማራ ካጨበጨበለት አለቀለት ምንም ለኦሮሞ መጥፎ ይሁን አማራ ከዘመተበት ብድግ ያረጉታል ኦሮሞዎች አማሮች ማድረግ ያለባቸው ብልጥ ቢሆኑ ጀዋር ላይ ከመዝመት ጀዋርን ማቀፍ ቢጀምሩ ኦሮሞ ይሄ ሰውዬ እንዴት ነው በአማራ ታቀፈሳ ወዴት እየሄደ ነው ይያሉ ጀዋር ላይ ኦሮሞ ራሱ ሊነሳበት ይችላል ወነቴን ነው የምላችሁ አማሮችም ሞኝ ናቸው ጀዋርን ጸጋዬን ምናምን ብሎ ከመወትወት ዝም ብሎ ከመርገም ማለት ነው በአንድ ድምጽ ማሞገስ ቢጀምሩ በለው ወዳው ኦሮሞ የሚጠራጠረው ምንም ነገር ሳያ ይጠራጠራል በዚህ ደረጃ ያለን ማህበረሰብ ሌላ ሶስተኛ ወገን ገብቶ ሊያጣሉን ነው ሲጀመር ማናጣልቶ ነው እስከዛሬ ድረስ ተቧቀስ የነበረው ሲጀመር አማራ ከማን ጋር ተስማምቶ ያውቃል በየሄደበት እየተባላ ነው ደሞ ቆሻሻነታቸው እንደ አማራ ስትታገላቸው ክርስትና ተነካ ብለው የሚናገሩ ናቸው አንዴት እዚህ ይለኛል ስልጤ ላይ በጣም አስቸገሩ ለዮኒ ማኛ ጃስ ሲሉት ገደል የሚገባ ስልጤ አማራ ነው ምናምን ብሎ ሲናገር ሰምታችሁታል
ስልጤ ላይ ሰፋሪ ያሌለበት የለም ግን ባሉበት ሁሉ አንገታቸውን ደፍተው ይኖራሉ ኦሮሚያ ሲቀር ማለት ነው ኦሮሚያ ላይ በስፋት ስለሰፈሩ አሁንም ዛሬም በተለይ ከተሞች አካባቢ ያ ኦሮሞ ያስቸግሩታል ሌላ አካባቢ ግን በጣም ምንም ናቸው በግልምጫ የሚሮጡ ናቸው እና ምን ልበላችሁ ያኔ በሚኒሊክ ጊዜ በአፄ ኃይለ ሥላሴ ጊዜ ወደ ስልጤ የገቡ አስገባሪዎች እንግዲህ ከጎጃም ነው የስልጤ ገዢ የሚመደበው እሱ ደግሞ ዘመዶቹን ይወልዳል ይዋለዳል እሱ ያልፋል ዲቃሎቹ እዛው ይቀራሉ ይሄ ነበር የነበረው ለስልጤ ከስልጤ ባንዳ ካልሆነ በስተቀር ከስልጤ መሪ አይመረጥለትም ለምሳሌ ለኦሮሞ ለተወሰኑ ቦታዎች ኦሮሞ የሆነ ሰው ተመርጦለታል ግን ያ ኦሮሞ የሆነ ሰው ባስተሳሰብ አማራዊ ነው ባስተሳሰብ እንደ አማራ የሚባለው ማህበር ነበር የሚያስበው አማራ የሚባል ብሔር ሳይሆን ማህበር ነው ብያለሁ ጎበነዳጬ ኦሮሞ ነው የሚያስበው እንደ አማራ ማህበር ነው ስለዚህ የተወሰነ ቦታ እንደነሱ የሚያስብን ባንዳን ተከለዋል ለተወሰነ ቦታ ደግሞ ቀጥታ ከጎንደርና ከጎጃም ይወሰዱ ይተክላሉ ለኛ በሳቱ ባንዳ አላገኙም ነበር ባንዳ ስላላገኙ ከጎጃምና ከጎንደር ያመጡ ነበር ሚሾሙልን የዛን የቀሩ ቅሪቶች አሁን አሉ ግን አንገታቸውን ደፍተው ነው የሚኖሩት እንደ ኦሮሚያ ምናምን የሉሙጥ አውለበልባለው የለም እውነቴን ነው የምላችሁ አንድ ጊዜ ግን ችግር ተፈጠረ የተፈጠረው ምንድነው ያው እንደሚታወቀው እንትን ባዶ መሬት ላይ ለመውሰድ በሌሊት ጨረቃ ቤተክርስቲያን ይሰራሉና ቆቶ የሚባል ስልጤ ዞን ስልጢ ወረዳ ቆቶ የሚባል ቀበሌ አለ እዛ ቀበሌ ላይ ደግሞ የሚኖሩት ተራራ ላይ ነው ከሰፈሩ በኋላ ለምን ተራራ ላይ እንደሚሰፍሩ አላቀም ቆቶ የምትባል ተራራ አለች እዛ ላይ ነው የሰፈሩ ከቆቶ በታች በኩል ደግሞ ኢድ ሶላት የሚሰገድበት አጠቃላይ አካባቢው ህዝብ ኢድ ሶላት የሚሰግድበት ዋሬ የሚባል አለ ዋሬ የሚከበርበት የተለያዩ ስልጣዊ ባህሎችና እስላማዊ ባህሎች የሚከበሩበት ሜዳ አለ እና እዛ ሜዳ ላይ የሆነ ቀን ላይ በሌሊት ሄደው ምርጥ የሸራውናም ቤተክርስቲያን ሰሩባት እዛም በኋላ አካባቢው ወጣቶች አልታገሱም በጣም ትልቅ ሜዳ ነው ትልቅ ትንሽ አይደለም በጣም ትልቅ እዛ ያንን መስጂድ በቤተክርስቲያን አፈረሱትና አማራንና ውሻ ያማራንና የውሻ ድምጽ መስማት አንፈልግም አሉ ያካባቢው ተወላጆች ከዛ እነሱ ክርስቲያን በመሆናችን ተጠቃን ነው ያሉት ግን እነሱ በክርስትና ስም መሬት ሊዘርፉ ነበር የሆነ ሆኖ ግን በሳቱ ስልጤዎች ነገሩ እንዳይባባስ ስለፈለጉ ቤተክርስቲያኑን ያፈረሱትን ማለት ነው ሌላ ያ ሜዳው የህዝብ ነው የህዝብ ሜዳ ነውና ሜዳውን በጎን ተተውት ሌላ ቦታ በእንትን አርሴማ ቤተክርስቲያን የሚባል በግንብ ሰሩላቸው እውነት የቤተክርስቲያን ሙስሊሞች ናቸው የሰሩላቸው የቤተክርስቲያን ፍላጎት ኖራችሁ ይሄንን መሬት ይወረራችሁት ቤተክርስቲያን በሸራ ሳይሆን በግንብ ይሰራል ተብሎ የስልጤ ባለሀብቶች በግንብ ተሰራ አርሴማ ቤተክርስቲያን ቆቶ ባሉሱ ላይ ሄዶ ማየት ማንንም ይችላል በዚህ ደረጃ ነውና እንደ አማራ ስታጠቃቸው እንደ ክርስቲያን ተጠቃው ይሏል የክርስቲያን ግን ጠበቃ ናቸው ይብለስ ስትል ክርስቲያኑን የሚገርፉ የሚገድሉ እነሱ ራሳቸው የክርስቲያንን ቁጥር እየቀነሱ ያሉት እነሱ ቅማንት እኮ 100% ክርስቲያን ነው የክርስቲያን ጠበቃ ከሆኑ የክርስትና ጠበቃ ከሆኑ ለምን ክርስቲያኑን ይጨፈጭፋሉ የክርስትናና የክርስቲያን ጠበቃ ከሆኑ በብዛት ክርስቲያን የሚበዛበትን የትግራይ ህዝብ እንዲጠፋላቸው ለምን ይፈልጋሉ የክርስትና ጠበቃ ከሆኑ ያገው ህዝብ ክርስቲያን ነው
ለምንድን ነው ሊያጠፉት የሚለፉት? እነሱ አንድና አንድ ለአማራነት ሲባል ወይም ደግሞ ይሄ ማህበሩን አማራ የሚባለው ማህበርን ለማግነን ክርስትናን ተጠቀሙባት እንጂ ዛሬ ክርስትናን መጥቀም ቢፈልጉ ኦሮሚያ ላይ ያ ሁሉ ቤተክርስቲያን ባዶም ባልቀረ ተደረማምሶ ወድቆ ባልቀረ ቤተክርስቲያኗን ይሰሯታል በዙሪያው ያሉ መሬቶችን ይወራሉ በዙሪያው ያሉ መሬቶችን ለልጅ ልጆቻቸው ካወረሱ በኋላ ቤተክርስቲያኗ ተፈርሳለች አሁን ዛሬ የሆነ ያለው እንደዛ ነው ኦሮሚያ ላይ ያሉ ቤተክርስቲያኖች አጠቃላይ ተዳክመው ወድቀዋል ግን ያችን ቤተክርስቲያን ሰርተው በዙሪያዋ ያለውን መሬት በቤተክርስቲያኑ ስም አንስተው ለልጆቻቸው አውርሰዋል አሁን ያችን ቤተክርስቲያን ኦሮሞ ማደስ ከፈለገ በዙሪያዋ በቤተክርስቲያኗ ስም የተወሰደው መሬት ልጆቻቸውን ያወረሱትን መሬት ለቤተክርስቲያኑ መመለስ አለበት ብዬ ነው ማለት እና በመጨረሻም የኢትዮጵያ ነቀርሳ አማራና አማራ ብቻ ነው አሁንም ቢሆን እኔ መሐመድ ነኝ ይያለ እኔ ሀጎስ ነኝ እኔ ቶላ ነኝ ይያለ አይ አንተ ድፋባቸው ነህ አንተ ደመላሽ ነህ የሚልን ኃይል ቢያንስ ባንታገል ባለቤቱ ይታገላል ቢያንስ ማውገዝ አለብን ቅማንት አቅማቶት የኔን እርዳታ አይፈልግም አንሶት የወሎ ኦሮሞ አቅማንሶት እኔ የኔን እርዳታ ያንተን እርዳታ አይፈልግም ግን ነገሩን ማውገዝ አለብን በጣም አስቀያሚ መሆኑን መናገር አለብን እና ኢትዮጵያን ለመታደግ ከተቻለ የአማራ የሚባለውን ክልል መበታተን ነው ምትበታተነው ደግሞ የሚበተን ክልል ስለሆነ ነው በጉልበት ወያኔ ባለውለታቸው እኮ ነው እነሱ ወያኔ በደለ ከነሱ በላይ ዛሬ ድረስ ወያኔን የሚወክስ ዛሬ ድረስ ወያኔን የሚወነጅል የለም የወያኔ ስርዓት እኮ ነው ቅማንትን በአማራ ክልል ያጠቃለለ የወያኔ ስርዓት እኮ ነው የወሎ ኦሮሞን አማራ አለመሆኑን ያወቀ በአማራ ክልል ያጠቃለለ ወያኔ እኮ ነው ያገውን ህዝብ በአማራ እንዲጠቃለለ ያደረገው ወያኔ እኮ አገውን ባገው በክልል ሊያደራጀው ይችላል ነበር ወያኔ እኮ የደቡብ ህዝቦችን ሰብስቦ እንዳደራጀው ቅማንትን አገውን ሰብስቦ ሌላ አንድ ክልል ሊያደርጋቸው ይችላል ነበር ዛሬ ግን ወያኔ እንደኛ የበደለው የለም ብለው ነው የሚናገሩት ወያኔ እነሱን አልበደላቸው ወያኔ ሲጀመር ለነሱ የነሱ ያልሆነን ሰፊ ክልል ሰጣቸው ሁለተኛ ደግሞ ከወያኔ ጀርባ ሆኖ ያገር መሬት በህገወጥ መንገድ ሲወስዱ የነበሩት እነሱ ናቸው እነሱ ለመሆናቸው ምንም ማስረጃ ማፈላለግ አያስፈልግም ህገወጥ ቤት ሊፈርስ ሲከድ አምቦ ላይ እነሱ ናቸው አዳማ ላይ እነሱ ናቸው ሰበታ ላይ እነሱ ናቸው ሱሉልታ ላይ እነሱ ናቸው ቡራዩ ላይ እነሱ ናቸው መሬት ወረረ ወያኔ ለትግሬ ሰጠ ምናም ብለን አጮሃናል እኔም ጮክያለሁ ወያኔ ለመሬት ለትግሬ ሰጠ ንብረት ለትግሬ ሰጠ ስንል ኖረን ወያኔ ወደ መቀሌ በገባ ማግስት የተዘረፉ መሬቶችን በተዘረፈ መሬት የተሰሩ ቤቶችን ለማፍረስ ሲከድ ነፍጠኛው ነው ዱቅ ያለው አያችሁ ከወያኔ ጀርባ ወንጀል ሲሰራ ነበር ዛሬ ከኦዲፒ ጀርባ ወንጀል ስራ ብትል ነብይ ነው ሙሴ ነው ምናምን ብላኮ ጀምራ ነበር ታውቃላችሁ አይደል አብይ ሙሴ አብይ ምናምን ብለው ጀምረው ነበር አብይ ከጀርባው ቢያሰልፋቸው ከአብይ ጀርባ ያለው ፓርቲ ላይ ያሰልፋቸው ይችላል ከጀርባው ያለው ፓርቲ ማለት ኦዲፒ አማራን ከጀርባው አሰልፎ እንዲሸቅሉ እንደ ድሮው ኦሮሞን ኦነግ ይያሉ እየተወቀሙ በህዋት ሲያስጨፍጭፉ እንደነበረው ዛሬ
ትግሬን ኮዲፒ ጀርባ ተደብቀው ትግሬን የቀንጅብ ይያሉ ማስጨፍጨፍ አይችሉም ምክንያቱም ኦዲፒ ቢፈቅድላቸው የኦዲፒ አለቃ የኦሮሞ ህዝብ አይፈቅድላቸው ብዙዎች ደግሞ አንዳንዶቹ የትግሬ ተላላኪ ይሉኛል አንዳንዶቹ ደግሞ የኦሮሞ ቂጥላሽ ይሉኛል እንደዛ መሆን አይደለም የኦሮሞም ቂጥላሽ አይደለም የትግሬም ተላላኪ አይደለም ዋናው ነገር ግን ከነ ችግራቸው የምወድበት አንድና አንድ በልዩነት የምታምን ህብረ ብሔር የሆነችን ኢትዮጵያ ስለሚናፍቁ ብቻ ነው አንድ እሬቻ በዓል ላይ አንድ ሰው ዘሐበሻ ወደ ዲጄ ትልልቅ ሚዲያዎች የአማራ ሚዲያዎች ሲፖስቱ ታይቻለሁ ተራሰው ቢፖስተው ብዙም አይገርምምና ትልልቅ ፔጆች ምናምን ሲፖስቱ በዚህ ጋር ልሙጥ በዚህ ጋር ያባገዳም ባንዲራ አድርጓል ለእኔም ማየው እዛ ጋር ልሙጥ በዚህ ጋር ካደረገ በዚህ ጋር ያባገዳም ባንዲራ ካደረገ እዛ ሰው ላይ የማየው አማራነትና ኦሮሞነት እንዳልተጣላበት ብቻ ነው እነሱ ግን ይሄው ምርጥ ያባገዳ ልጅ ኦሮሞነትና ኢትዮጵያዊነት አልተጋጨበትም ልሙጡ ኢትዮጵያ የኢትዮጵያዊነት መገለጫ ነው ያሉ ነው የኢትዮጵያዊነት መገለጫን እኛ ኢትዮጵያውያን አምነን እስካልተቀበልን ድረስ እነሱ በግድ ይሄ ነው መገለጫችሁ ቆሻሻነታቸው እኮ እዚህ ጋር ነው ቢያንስ ምርጫችንን ለምንድን ነው የማይጠብቁት እንቀበለው አንቀበለው ለምንድን ነው እኛ ላይ የሚወስኑት ኢትዮጵያውያን ላይ ለምንድን ነው እንደሚወስኑ አላውቅም እርስ በርስ የሚናገሩት ነገር ደግሞ ይጋጭባቸዋል ባለፈው ይሳት ልሙጡ አረንጓዴ ቢጫ ቀይ ወሬጃ እንትን መስቀል ሲከበር ተከለከለ ሲከለከል ለምን ይከለከላል ልሙጡ አረንጓዴ ቢጫ ቀይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሎጎ ነው አርማ ነው ባንዲራ ነው ብለው ተናገሩ እሳት ላይ ፋሲል እኔ ዓለም ላይ ተናገረው እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትወክላቸው ህዝቦች ኦሮሞዎች ናቸው ትግሬዎች ናቸው ደቡቦች ናቸው አማራዎችም ጭምር ናቸው ኢሳት ወጥቶ ያ ባንዲራ የኢትዮጵያ ቤተክርስቲያን ሎጎ ነው ብሎ ሲናገር ለትግሬዎች አስፈቅዷቸዋል ቤተክርስቲያኗ የትግሬዎች ኮነች ትግሬዎች ይሄንን ባንዲራ ተቀብለውታል የቤተክርስቲያኗ ነው ብለው መጽሐፍ ቅዱስስ ላይ ስለዚህ ባንዲራ የተጻፈ ነገር አለ አይደለም ክርስቲያኖቹ እኔ ስለዚህ ባንዲራ የተጻፈ ነገር እንዳሌለ አቃለሁ ሰዎች ደፍተራዎች ያው ራእየ ማርያም የሚባለው መጽሐፍ ልክ ጽፈው ምናምን ነገር ጋላን ያገባ ገነት አይገባም ጋላ ገነት አይገባም እስላምን ይበሉ ችግር የለው ሌላ ሃይማኖት ስለሆነ እሱ ችግር የለብኝም ጋላ ገነት አይገባም ፈላሻ ገነት አይገባም ሻንቅላ ገነት አይገባም አህያ የሚገናኝ እንስሳ የሚገናኝ ገነት አይገባም ግን እኮ አህያና እንስሳ የሚገናኙት እነሱ ናቸው አንዴ ከአዲስ አበባ ወደ መተማ ሲሄድ ማመስኩት አንገቴ እንደዛው ጥቼ ሳይ ትልቁ ሰውዬ ነጠላውን አንጠልጥሎ ምናምን ነገር ኮፊያውን አርጎ ካህያ ጋር ሲታገል አያቸው ነበር እና ቢያንስ የኢትዮጵያ ህዝብ በቤተክርስቲያን ይሁን በመስጂድ ራሱ እንዲወስን እኛ ካልወሰንልህ ኢሳት ወጥቶ ያ ባንዲራ መከልከል የለበትም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሎጎ ነው አለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሎጎ ለመሆኑ ደብተራ ከጻፈው ነፍጠኛ ከጻፈው ተረት ውጪ መጽሐፍ ቅዱሳዊ ማስረጃ አለው ካለ ግብጽ ለምን አትጠቀምም ካለ ሩሲያ ለምን አትጠቀምም ካለ ግሪክ ለምን አትጠቀምም ለምን አትጠቀምም ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ከግብጽ በፊት አይደለችም ከሶሪያ በፊት አይደለችም ከደብተራ እንደሚለው ኢየሱስ ክርስቶስ ኢትዮጵያ ሀገር ለምን አማራ ኢትዮጵያ አይደለም አማራ ሀገር መጥቶ አማራን አስተምሮ ንጉስ መርጦ ሄዷል ነው የሚሉት እና ደብተራ እውነቴን ነው ማለት ምንም የማይመሳሰል ነገር እኮ ነው የሚናገሩት
አዳምና ሔዋን ጎንደሬ ነው ጎጃሜ ናቸው ነው ያሉት ከጎጃም አፈር ላይ የተሰሩ አዳም ከጎጃም አፈር ነው የተሰራው ነው እንግዲህ ሐዋ ደግሞ ከአዳም የአዳም አጥንት ፍላጭ ስለሆነች እንግዲህ ሐዋና አዳም ጎጃሜ ናቸው ማለት ነው የአዳምና የሔዋን ልጆች እኛ ደግሞ ሁላችንም ጎጃሜዎች ነን ማለት ነው በዚህ ደረጃ ናቸውና መጽሐፍ ቅዱሳዊ አይደለም ይሄ ደግሞ መጽሐፍ ቅዱሳዊ ቢሆን ባላምንበት እንኳን አክብረዋለሁ እኔ ደብተራ ፈጥሮ የሚጽፈውን ልበወለድ እስቲ አሁን ምን ይላሉ መሰለኝ እኔ ምርምረታብ ነው ጽፎት ያየሁት እኔ ገነት ጎጃም ይሄ ሐይቁ አካባቢ ነው አለ ገነት ገሃነብ ደግሞ አፋር ኤርታሌ የኔ ጥያቄ ገነት ጎጃም ለመሆኗ ሐይቁ አካባቢ ገነት ለመሆኑ ገሃነብ ኤርታሌ አፋር ክልል ለመሆኑ መጽሐፍ ቅዱሳዊ ማስረጃ ፈልጋለሁ መጽሐፍ ቅዱሳዊ ማስረጃ ካመጣልኝ ማንንም ማለት ሼክ ይሁን ክርስቲያን ቄስ ይሁን ዲያቆን መጽሐፍ ቅዱሳዊ ማስረጃ ካመጣልኝ መጽሐፍ ቅዱሱ ላይ ባላምንም አከብረዋለሁ ማክበር ስላለብኝ ማለት ነው ተረት እየነገሩ ቤተክርስቲያንን ያበላሹ ቆሻሾች ናቸው እነሱ ጋላ ገነት አይገባም አሉ ፈላሻ ገነት አይገባም ሻንቅላ ገነት አይገባም እሺ ማን ነው የሚገባው ሻንቅላ ማለት ጥቁር ማለት ነው አይደል ፈላሻ ማለት ዛሬ ለነሱ የሚያጨበጭቡት እዛ እስራኤል ወደ እስራኤል የተመለሱት ናቸው ፈላሻ እነሱም ገነት አይገቡም ሲባልላቸው የነበሩ ናቸው እስላም ገነት አይገባም እስላም ችግር የለውም የሃይማኖት ስለሆነ ይበሉ ጋላ ከሚሉት ማህበረሰብ ውስጥ ኦርቶዶክስ እምነት ተከታይ አለ እሱ ምን ሊያረጉት ነው ታዲያ ማን ነውስ ለነሱ የገነትን ቁልፍ በር መክፈቻና መዝጊያ አድርጎ የሾማቸው ስለዚህ አሁንም እውነት ለመናገር የኢትዮጵያ ኦርቶዶክስ ቤተክርስቲያንን በጣም ጮቅነዋታል በጣም ላይላዩን ስናየው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ መሬት አላት ይዞታ አላት ምናምን ባላት ይዞታ ላይ ልክ ህዝብ ወደሷ አምጥታለች ወይ ነው ዋናው ነገር የሃይማኖት ተቋማት አላማ የሰው ልጆችን ወደ ራሳቸው አስተሳሰብ ማምጣት ነው የራስ እንዳይሄድ ማድረግ ሌላውን ሰብኮ ማምጣት ነው ልክ ፕሮቴስታንቶች እንደሚያደርጉት ዛሬ ደቡብን ጽድት አድርገው ፕሮቴስታንት እንዳደረጉት ማለት ነው ኦሮሚያ ላይ ወለጋ ጽድት አድርገው እንደወሰዱት እኔ ደስ ይሉኛል እነሱ በስራ የሚያምኑ ናቸው የሃይማኖት ተቋም ይዞታ አላት ኦርቶዶክስ ቤተክርስቲያን በስሟ ተነግዷል ይዞታዋ ላይ ግን ትክክለኛ ህዝብን ወደሷ የሚያመጣ ከሷ የሚወጣ ሰው የሚያመጣ አይደለም የራሷን ጠብቃ የራሷን ምእመናን ጠብቃ እንዳይሄድ አድርጋ አስተምራ በቋንቋው በምኑ አስተምራ አቆይታ ሌላውን ለማምጣት ሞክራለች ወይ ለምን ሙስሊሙን አይሰብኩትም በኦሮሞ ሙስሊም ለምንድን ነው በኦሮሚኛ የማይሰብኩት በአማርኛ ቢሰብኩት አይሰማቸው አይደለም ሌላውን ለማምጣት ኦሮሞ ክርስቲያኑ ራሱ በቋንቋው መገልገላች ሳይገባው እንዲያምን ተደርጎ ነበር ዛሬ ነው ነገሮች እየተለወጡ ያሉት ሳይገባው እንዲያምን ጎጃሜ እየመጣ በአማርኛ እየሰበከው ቤተክርስቲያን ባዶ እየሆነ ታዲያ ባዶ ቤተክርስቲያን ምን ያደርጋል ባዶ ቤተክርስቲያኑ ምን ያደርጋል ህዝብን ካላዳነ የሚሄድ ህዝብ እንዳይኖር ካላደረገ ሌላ አዲስ ህዝብ ካላመጣ ምን ያደርጋል ዛሬ ፕሮቴስታንት ሰፊ ቁጥር አላቸው
ነፃነት ያገኙት እኮ ወያኔ ከመጣ በኋላ ነው። ከዛም በኋላ የሰሩት ስራ ድንቅ ውጤት የምናየው ነው። ቁጥራቸው ወደ ላይ ነው እየወጣ ያለው። እኔ አልቀናም። የሰራ ቢያድግ የሰራ ቁጥሩ ከፍ ቢል ምን አስቀናኝ? ሰይጣን አይደለም። ፕሮቴስታንቶች ይሰራሉ። አንዳንድ ፓስተሮች ድራማ የሚሰሩት ነገር ባይመቸኝም ወጥረው ይሰራሉ። አረ የተራበን በማብላት በመንከባከብ የሰው ልጅ ላይ ነው ኢንቨስት የሚያደርጉት። ኢንቨስት ያደርጋሉ። ገንዘባቸው ምናቸው የሰው ልጅ ላይ ያመጣሉ። ሰው እዚህ ግን በቤተክርስቲያን ስም ሄክታር መሬት ይወሰዳል። ትንሽ የቤተክርስቲያን ተቀመጣለች። ሄክታሩን መሬት ለልጅ ልጆቻቸው ያካፍላሉ። በስሟ የተወሰደው መሬት ለአማሮች ይካፈሉታል። እሷ ነው በትክክል አይሰሯትም። እሷው ደግሞ ህዝብን እንድታገለግል ያደርጓታል። እሷው ቤተክርስቲያን እዚህ ጋር ቤተክርስቲያን ይሰራሉ። በዙሪያዋ ብዙ መሬት በስሟ ይወስዳሉ። በዙሪያዋ የወሰዱትን መሬት በስመ ዲያቆን በስመናምን ከጎጃም እያመጡ ይሰጣሉ፣ ያከፋፍላሉ። ያም ደግሞ ምናምን እያመጣ ይሰጣል። በቃ ይዞታ የቤተክርስቲያንን ለቤተክርስቲያን ተብሎ የተወሰደን መሬት ለቤተሰቦቻቸው ያካፍላሉ። ቤተክርስቲያኗ ግን ቁመናዋ ትኖራለች። ያለችው ቤተክርስቲያንን እንኳን በትክክል ሰርተው ህዝብ እንድታገለግል አላደረጓትም። ምክንያቱም ያለችው ቤተክርስቲያን ራሷ በስሟ የተወሰደውን መሬት ለጎንደሬና ለጎጃሜ ቢያካፍሉም አፎትልላ እሺ ያለችው ቤተክርስቲያን በአካባቢው ቋንቋ እንድትናገር በአካባቢው ቋንቋ እንድትሰብክ አልተደረገም። እና ዛሬ በጣም ያበዛውት መሰለኝ